በየቀኑ በቦሌ አውሮፕላን ማረፊያ አንድ ትዕይንት ይደገማል። የአልጋ ቁራኛ የሆኑ ወላጆች፣ በካንሰር የታመሙ ህፃናትና ተስፋ የቆረጡ ወጣቶች በቃሪዛ ተጭነው ወደ ውጭ ሀገር ሲበሩ ይታያሉ። ይህ ጉዞ ለብዙዎች የመጨረሻ ተስፋ ነው፣ ለሌሎች ደግሞ የመጨረሻ ስንብት። ነገር ግን ከዚህ አውሮፕላን በስተጀርባ ያለው እውነት በአንድ ወፍራም የመንግስት ሰነድ ውስጥ ታስሮ ተቀምጧል። በተለያዩ ጊዜያት ለህክምና ወደ ውጭ ሀገራት የሚሄዱ ኢትዮጵያውያን የተደራጀ መረጃ ባለማግኘታቸው በደላሎች እጅ ወድቀው ብዝበዛ እንደሚደርስባቸው የተለያዩ ሚዲያዎች በዘገባቸው ሲያስተጋቡ ቆይተዋል። የተወሰኑትን ላብነት እንመልከት። ሪፖርተር ጋዜጣ በተለያዩ ጊዜያት ሜዲካል ቱሪዝም በሚል ርዕስ ኢትዮጵያውያን በውጭ ሀገር በተለይም በህንድና በታይላንድ የሚገጥማቸውን እንግልት ዘግቧል። በቅርቡ ጥር 2026 የወጣው ሜዲካል ፕላዛስ ሲግናል ኤ ኒው ኢራ ፎር ሄልዝ ቱሪዝም የተሰኘ ዘገባ እንደሚያሳየው በየዓመቱ ወደ 10,000 የሚጠጉ ኢትዮጵያውያን ለህክምና ወደ ውጭ ሀገር ይጓዛሉ። ዘገባው በግልጽ እንደሚለው ለነዚህ ተጓዦች የተቀናጀ መረጃ ባለመኖሩ ለደላሎች ብዝበዛ የተጋለጡ ናቸው። ቢቢሲ አማርኛ በህገወጥ ደላሎች ተታለው ስለሚሄዱ ዜጎች ሰፊ የምርመራ ዘገባዎችን ሰርቷል። በተለይም በህገወጥ መንገድ ኩላሊታቸውን እንዲሸጡ ስለሚደረጉና ለህክምና ሄደው አካላቸው ስለሚወሰድባቸው ዜጎች የሰው አካል ሽያጭና ኢትዮጵያውያን በሚሉ ርዕሶች ያቀረባቸውን የቪዲዮና የጽሑፍ ዘገባዎች መመልከት ይቻላል። የጤና ሚኒስቴር በይፋዊ ድረገጹና በፌስቡክ ገጹ ላይ ያለ ፍቃድ የህክምና ሪፈር የሚሰጡ ደላሎች ላይ ጥብቅ ማስጠንቀቂያን አውጥቷል። በተለይም በ2025 እና በ2026 የወጡ መግለጫዎች ዜጎች በህጋዊ መንገድ ካልሆነ በስተቀር በደላላ እንዳይሄዱ ያሳስባሉ። አዲስ ፎርቹን ጋዜጣ በህንድ ሆስፒታሎችና በሀገር ውስጥ ደላሎች መካከል ስላለው የኮሚሽን ስምምነት ዝርዝር የምርመራ ዘገባዎችን በተደጋጋሚ አቅርቧል። ይህም ታካሚዎች ለምን ከፍተኛ ወጪ እንደሚጠየቁ ትልቅ ማሳያ ነው። በዛሬው ግሎባል አዲስ ትንታኔያችን የውጭ ሀገር የህክምና አገልግሎት ቅብብሎች ስርዓት ማስፈጸሚያ መመሪያ ቁጥር 1128/2018ን እንመለከታለን። ይህ ሰነድ በሀገራችን የህክምና ታሪክ ውስጥ ትልቅ ክርክር ሊያስነሳ የሚችል መዳን የሚቻለው እንዴት ነው ለሚለው ጥያቄ በገንዘብና በህግ መልስ የሰጠ ሰነድ ነው። ዛሬ ይህንን ሰነድ ገጽ በገጽ እንመለከተዋለን። ሚኒስቴሩ ምን ደበቀ? ታካሚዎችስ መብታቸው የቱ ጋር ተረገጠ? ወኪሎችስ እንዴት በህግ ወጥመድ ውስጥ ወደቁ? የሚሉትን ጉዳዮች በጥልቀት እንቃኛለን። አብራችሁን ቆዩ። ከመሸጋገሪያ በኋላ እንመለሳለን። መመሪያው በመግቢያው ላይ እንደሚለው ዓላማው የታካሚውን እንግልት መቀነስና ጥራት ያለው ህክምና ማረጋገጥ ነው። ነገር ግን ወደ ውስጥ ስንገባ የምናገኘው እውነት ከዚህ ይለያል። አንቀጽ 4 ላይ ትኩረት አድርገን እንመልከት። አንድ ታካሚ ወደ ውጭ መሄድ የሚችለው መቼ ነው? መመሪያው 2 ዋና ነጥቦችን ያስቀምጣል። የመጀመሪያው በተለያዩ ምክንያቶች ህክምናው ሀገር ውስጥ የማይሰጥ መሆኑ ሲረጋገጥ ሲሆን፣ ሁለተኛውና እጅግ አነጋጋሪው ነጥብ ደግሞ ህክምናው ሀገር ውስጥ ቢኖርም እንኳ በረጅም ወረፋ ምክንያት ታካሚው ለማይመለስ ጉዳት ወይንም ለሞት ይዳረጋል ተብሎ በቦርድ ሲረጋገጥ ነው። ትልቁ ጥያቄ የሚነሳው እዚህ ጋር ነው። ቦርዱ ለማይመለስ ጉዳት የሚለውን ቃል እንዴት ይተረጉመዋል? በሀገራችን ሆስፒታሎች 6 ወርና የ1 ዓመት ወረፋ ተራ ነገር ነው። በዚህ መመሪያ መሰረት ተራው ያልደረሰው ድሃ ታካሚ በቦርዱ ፊርማ ይሙት ወይስ ይዳን የሚለው ይወሰናል። ይህ አሰራር ለሙስናና ለዘመድ አዝማድ አድሎ በር የሚከፍት አይመስሎትም? መመሪያው ለቦርዱ የሰጠው ስልጣንስ ፍጹማዊ መሆኑ በራሱ አደገኛ አይደለምን? አሁን ወደ መመሪያው እጅግ አስደንጋጭ ክፍል እንሂድ። አንቀጽ 5 ስለሚቀርቡ ማስረጃዎች ይናገራል። ንዑስ አንቀጽ 1 ላይ እንዲህ ይላል: የባንክ ሂሳብ ውስጥ ቢያንስ 500,000 ብር መኖሩን የሚያረጋግጥ ሰነድ ማቅረብ አለበት። ለንቅለ ተከላ ከሆነ ደግሞ ይህ ቁጥር ወደ 1 ሚሊዮን ብር ይወጣል። ይህ ማለት ምን ማለት ነው? የኢትዮጵያ ጤና ሚኒስቴር የመዳን መብት የሚወሰነው በባንክ ሂሳብህ ነው እያለን ነው? ግማሽ ሚሊዮን ብር በሂሳቡ የሌለው ድሃ ኢትዮጵያዊ ቦርዱ መሄድ አለብህ ቢለው እንኳን ሚኒስቴሩ ፍቃድ አይሰጠውም። ይህ በዜጎች መካከል የተደረገ ግልጽ የሆነ የሀብት መድሎ አይደለምን? ሚኒስቴሩ ይህንን ያደረገው ታካሚው ውጭ ሀገር ሄዶ እንዳይቸገር ነው ይላል። ነገር ግን ህዝቡ ቤትና መሬቱን እየሸጠ ዘመድ እየለመነ ህይወቱን ለማዳን የሚታገልበት ሀገር ላይ አስቀድሞ ሚሊዮን ብር አምጣ ማለት የሞት ፍርድ እንደመፈራረም ይቆጠራል። ይህ የሰነዱ ክፍል ህክምና ለሀብታሞች ብቻ የሚል የክላስ ልዩነትን በህግ የደነገገ ይመስላል። ቀጥሎ የምናየው ስለ ህክምና ወኪሎች ነው።
ከዚህ መመሪያ በፊት የነበረው ሁኔታ ለብልሹ አሰራር የተጋለጠ ነበር። ማንኛውም ሰው ደላላ ሆኖ ሰውን ወደ ህንድ ይልክ ነበር። አንቀጽ 7 ከቁጥር 2 ላይ የተቀመጠው ድንጋጌ የጨዋታውን ህግ ቀይሮታል። ማንኛውም ወኪል ሆኖ የሚሰራ ሰው የጤና ባለሙያ መሆን አለበት። ይህ ትልቅ ለውጥ ነው። ከዚህ በኋላ ነጋዴው ብቻ ሳይሆን ስለ ህክምናው የሚያውቅ ባለሙያ መካከለኛ መሆን አለበት። ከዚህ በተጨማሪ አንቀጽ 7 ቁጥር 3 ወኪሉ ከጤና ሚኒስቴር ጋር የውል ስምምነት እንዲኖረው ይደነግጋል። ወኪሎች ለሚያደርሱት ጥፋት፣ ለሚሰጡት የተጋነነ መረጃና ለሚያባክኑት የታካሚ ገንዘብ በቀጥታ ተጠያቂ የሚሆኑበት አሰራር ተዘርግቷል። ቢሆንም ሌላው ለብክነት የሚዳርግ የሆነው ነጥብ ወኪሎች ውጭ ሀገር ካለው ሆስፒታል ጋር ያላቸው ውል በውጭ ጉዳይ ሚኒስቴርና በኤምባሲ መረጋገጥ አለበት። ይህ ቢሮክራሲ ሂደቱን ያቀላጥፈዋል ወይስ ለወኪሎች ሌላ የጉቦ መንገድ ይከፍታል የሚለው በሂደት የሚታይ ይሆናል። ብዙ ጊዜ ታካሚ ሲሄድ ቤተሰብ በሙሉ አብሮ መሄድ ይፈልጋል። መመሪያው ግን እዚህ ላይ ቁጥብ ነው። አንቀጽ 6 እንደሚለው አንድ ታካሚ ሊፈቀድለት የሚችለው አንድ አስታማሚ ብቻ ነው። ቦርዱ በጣም አስፈላጊ ነው ካለ ብቻ እስከ 2 ሰው ሊፈቅድ ይችላል። ከዚህ በተጨማሪ አስታማሚው ከ18 ዓመት በላይ መሆን አለበት። ታካሚው ሕፃን ከሆነ ወላጅ አብሮት መሄድ እንዳለበት ይደነግጋል። ይህ ሰነድ ጥርስ አለው። አንቀጽ 25 እና 26 ወኪሎች ጥፋት ቢፈጽሙ የሚጠብቃቸውን መዓት ይዘረዝራሉ። ለታካሚው የተጋነነ መረጃን ከሰጡ፣ ወቅቱን የጠበቀ ሪፖርት ካላቀረቡ፣ ባለሙያ ሳይሆኑ በሙያው ከገቡ ሚኒስቴሩ የብቃት ማረጋገጫቸውን ይሰርዛል። እንዲያውም አንቀጽ 26 ላይ እንደተቀመጠው ፍቃዱ የተሰረዘበት ሰው ለ2 ዓመት ያህል በሙያው መሳተፍ አይችልም። ይህ በሕክምና ስም የሚነግዱትን ነጋዴዎች ለማጽዳት የተወሰደ ጠንካራ እርምጃ ነው። ወደ ጥልቁ ትንተና ስንገባ ይህ መመሪያ ለምን ወጣ የሚለውን መረዳት አለብን። ኢትዮጵያ በከፍተኛ የውጭ ምንዛሬ እጥረት ውስጥ ትገኛለች። በየዓመቱ በሚሊዮን የሚቆጠር ዶላር ለሕክምና ወደ ውጭ ይወጣል። መንግስት ይህንን ፍሰት ለመቆጣጠር ይፈልጋል። አንቀጽ 5 ላይ የተቀመጠው የገንዘብ መስፈርት፣ አንቀጽ 17 ላይ የተቀመጠው የቦርድ ጥብቅ ቁጥጥርና አንቀጽ 15 ላይ የሚኒስቴሩ የበላይነት የሚያሳዩት አንድ ነገር ነው። መንግስት ሕክምናውን እንደ ቢዝነስ ሳይሆን እንደ መቆጣጠሪያ መሳሪያ እያየው ነው። በአንድ በኩል ህገወጥ ደላሎችን ማስቆሙ የሚደነቅ ነው። በሌላ በኩል ግን ህይወቱን ለማዳን የሚሮጠውን ዜጋ ሚሊዮን ብር ካላመጣህ ባንክ ዶላር አይፈቅድልህም ማለት ዜጎች በህገወጥ መንገድ ጥቁር ገበያ ዶላር እንዲፈልጉና እንዲሰደዱ የሚገፋፋ ይሆናል። ውድ ተከታዮቻችን፣ ይህ የጤና ሚኒስቴር መመሪያ ቁጥር 1128/2018 በሀገራችን የጤና ፖሊሲ ላይ አዲስ ምዕራፍ ከፍቷል። ሰነዱ በዝርዝር ሲታይ እጅግ ጥብቅ፣ በህግ የተሞላና ለወኪሎች ምሕረት የሌለው ነው። ነገር ግን ለተራው ዜጋ የመዳን ዋስትና ከመስጠት ይልቅ የመዳን መስፈርት በዝርዝር አስቀምጧል። በመመሪያው አንቀጽ 16 ላይ እንደተቀመጠው ዶክተሩ ታካሚው ሀገር ውስጥ መታከም እንደማይችል የማረጋገጥ ግዴታ አለበት። ይህ ዶክተሮችን በከፍተኛ ጫና ውስጥ ይከታቸዋል። በሌላ በኩል ታካሚው የፍቃድ ሰርተፊኬት ለማግኘት በሚኒስቴሩ ደጃፍ የሚጉላላበት ጊዜ ግን እንዲያጥር አልተደረገም። ብዙዎቻችሁ ወኪሎች ፍቃድ ካገኙ በኋላ ለዘላለም የሚሰሩ ይመስላችሁ ይሆናል። ነገር ግን አንቀጽ 9 ላይ የተቀመጠው ድንጋጌ ለወኪሎች ትልቅ ራስ ምታት ነው። መመሪያው እንደሚለው ማንኛውም ወኪል በየዓመቱ ፍቃዱን ማደስ አለበት። እድሳቱ መደረግ ያለበትም ፍቃዱ ከማለቁ ከ1 ወር በፊት ነው። ይህ ለምን አስፈለገ? ሚኒስቴሩ የወኪሉን ብቃት በየዓመቱ መመርመር ፈልጓል። ወኪሉ ባለፈው 1 ዓመት ውስጥ ስንት ታካሚ ላከ፣ ስንት ታካሚ ሞተበት፣ ስንት ቅሬታ ቀረበበት የሚለውን ለመለየት ነው። አንቀጽ 9 ንዑስ አንቀጽ 4 ደግሞ እንዲህ ይላል። በጊዜ ገደቡ ካላደሰ አግባብ ባለው ሕግ የተቀመጠውን ቅጣት ይከፍላል። ይህ ማለት ወኪሎች ቢሮክራሲውን ካልተጠነቀቁ ስራቸውን ሊያጡ ይችላሉ ማለት ነው። ይህም በወኪሎችና በሚኒስቴሩ መካከለኛ ባለሙያዎች መካከል ያለውን የጥቅም ትስስር ሊያጠናክረው ይችላል። አሁን ደግሞ ወደ ሆስፒታሎች እንመለስ። አንቀጽ 12 የቦርድን አመሰራረት በዝርዝር ያስቀምጣል። ይህ ክፍል እጅግ አሳሳቢ ነው። መመሪያው እንደሚለው ቦርዱ በሆስፒታሉ ሜዲካል ዳይሬክተር አማካኝነት ይቋቋማል። አባላቱ ከ3 ያላነሱና ከ5 የማይበልጡ መሆን አለባቸው። እዚህ ጋር ልብ በሉ፣ ውሳኔ የሚተላለፈው በድምጽ ብልጫ ነው። ይህ ማለት ከ5ቱ አባላት 3ቱ አይሄድም ካሉ ታካሚው የመዳን እድሉ እዚሁ ይቆማል። በሰነዱ አንቀጽ 12 ከቁጥር 7 ላይ እንዲህ ይላል።
ድምጽ እኩል በእኩል ከተከፈለ ሰብሳቢው ያለበት ወገን ሐሳብ ተቀባይነት ይኖረዋል። ይህ ማለት የቦርዱ ሰብሳቢ ብዙውን ጊዜ የሆስፒታሉ ሜዲካል ዳይሬክተር ማለት ነው በታካሚው ህይወት ላይ የመጨረሻ ቃል የመስጠት መብት አለው ማለት ነው። ይህ አሰራር ሳይንሳዊ ውሳኔን ሳይሆን የአስተዳደር ጫና ሊያመጣ ይችላል የሚል ስጋት በህክምና ባለሙያዎች ዘንድ ተፈጥሯል። ለአንድ ታካሚ ጊዜ ህይወት ነው። አንቀጽ 17 ቦርዱ ውሳኔ የሚሰጥበትን ጊዜ ይወስናል። ታካሚውን ከተከታተለው ሐኪም መረጃ በደረሰው በ10 የሥራ ቀናት ውስጥ ውሳኔ መስጠት አለበት ይላል። 10 ቀን ለአንድ የልብ ታካሚ ወይም ካንሰር ላለበት ሰው 10 ቀን ረጅም ጊዜ ነው። ከዚያ በላይ ቦርዱ የወሰነውን ውሳኔ ለሜዲካል ዳይሬክተሩ በ3 ቀን ውስጥ መላክ አለበት። ዳይሬክተሩ ደግሞ በ3 ቀናት ውስጥ ማጽደቅ አለበት። በአጠቃላይ ሂደቱ ከ15 ቀናት በላይ ይፈጃል። ይህ ቢሮክራሲያዊ ሰንሰለት በድንገተኛ ህመም ላይ ላሉ ታካሚዎች ምንም አይነት ፈጣን መንገድ አላስቀመጠም። ይህም ሰነዱን ለአስተዳደራዊ ቁጥጥር እንጂ ለታካሚው ህይወት ግድ የለውም ወደሚል ትችት ይወስደዋል። ሚኒስቴሩ ሌላ ትልቅ እርምጃ ወስዷል። አንቀጽ 20 እንደሚለው የውጭ ሀገር ህክምና ቅብብሎሽ ዲጂታላይዝ መደረግ አለበት። ይህ ጥሩ ሊመስል ይችላል። ነገር ግን አንቀጽ 22 ቁጥር 4 ላይ ወኪሎች የታካሚውን ሜዲካል ሪከርድ በሚኒስቴሩ ሲጠየቁ የመስጠት ግዴታ አለባቸው። እዚህ ጋር የህክምና ሚስጥራዊነት ጥያቄ ይነሳል። በሚኒስቴሩ ውስጥ ይህንን ሚስጥራዊ መረጃ የሚያየው ማን ነው? መረጃው ለሌላ አካል አሳልፎ እንዳይሰጥ ምን ዋስትና አለ? መመሪያው ለዚህ ግልጽ የሆነ ጥበቃ አላስቀመጠም። የታካሚው የግል ታሪክ በሚኒስቴሩ ኮምፒውተሮች ውስጥ ሲዘዋወር ለማህበራዊ ስም ማጥፋት ወይም ለኢንሹራንስ መድሎ እንዳይጋለጥ ትልቅ ጥንቃቄ ያስፈልጋል። ለመሆኑ ታካሚው በቦርዱ ውሳኔ ካልተስማማ ምን ማድረግ ይችላል? አንቀጽ 28 ቅሬታ የማቅረብ መብትን ይሰጣል። በአስተዳደራዊ ውሳኔ ቅር የተሰኘ ሰው ለአስተዳደር ተቋሙ ቅሬታ ማቅረብ ይችላል ይላል። ነገር ግን ቅሬታው የሚቀርበው ውሳኔውን ላስተላለፈው ተቋም የበላይ ኃላፊ ነው። ይህ ማለት ለዳኛው አባት አቤቱታ ማቅረብ እንደማለት ነው። ገለልተኛ የሆነ የቅሬታ ሰሚ አካል አለመኖሩ ታካሚዎች በፍትህ እጦት ተስፋ እንዲቆርጡ ሊያደርግ ይችላል። መመሪያው ይህንን ክፍል ለይስሙላ ብቻ የጨመረው ይመስላል። ሌላው ትኩረት የሚሻ ነጥብ አንቀጽ 15 ቁጥር 7 ነው። ሚኒስቴሩ ብሔራዊ የህክምና አገልግሎት መዘርዝር መረጃ ቋት ያዘጋጃል ይላል። ይህ ማለት የትኛውም ሆስፒታል ምን ይሰራል የሚለውን ይይዛል። ይህ ለመንግስት ጥሩ ነው። ታካሚዎች ሀገር ውስጥ መታከም የሚችሉበትን አጋጣሚ ለመለየት ይረዳል። ነገር ግን ይህ መረጃ ቋት ወኪሎች የትኛውን ሆስፒታል እንደሚጠቀሙና ታካሚዎች የት እንደሚሄዱ ለመከታተል ጭምር የሚያገለግል ነው። መንግስት የዜጎቹን የጤና እንቅስቃሴ በቅርብ ለመቆጣጠር የዘረጋው የዲጂታል መረብ ይመስላል። በመጨረሻም በሰነዱ መጨረሻ ላይ ያሉትን ፎርሞች እንመልከት። በተለይም የብቃት ማረጋገጫ ምስክር ወረቀት ለማግኘት የሚከፈለው ክፍያና የሚጠየቁት ሰነዶች ወኪሎችን ከገበያ የሚያስወጡ ናቸው። የተቀመጠው የሰርቲፊኬት ፎርም ወኪሉ በሚኒስቴሩ ሙሉ ቁጥጥር ስር መሆኑን ያረጋግጣል። ይህ ማለት ወኪሎች ከሆስፒታሎች ጋር የሚኖራቸው ግንኙነት በሚኒስቴሩ እውቅና ብቻ የሚመራ ይሆናል። ይህም በሚኒስቴሩ ውስጥ አዲስ የኃይል ማዕከል እንዲፈጠር ማድረጉ የማይቀር ነው። ይህንን 25 ገጽ ገደማ ያለውን ሰነድ ስንመረምር የምንደርስበት ድምዳሜ አንድ ነው። የጤና ሚኒስቴር የጤና አገልግሎት ቁጥጥርና አስተዳደር አዋጅ ቁጥር 1362/2017ን መሰረት በማድረግ ያወጣው ይህ መመሪያ የጤና ስርዓቱን ከደላሎች መንጋ ለማጽዳት የተደረገ ትልቅ ሙከራ ነው። ነገር ግን ስጋቱ ያለው እዚህ ላይ ነው። አንደኛ፣ ለሀብታሞች ያደላ ነው። የባንክ ሂሳብ መስፈርቱ ደሃውን ዜጋ የሚጫን ነው። ሁለተኛ፣ ቢሮክራሲው አካታች ነው። 15 ቀናት ለሚፈጅ ውሳኔ ድንገተኛ ታካሚ ሊሞት ይችላል። ሶስተኛ፣ ሙስና ሊጋብዝ ይችላል። ቦርዱና ሚኒስቴሩ ያላቸው ፍጹማዊ ስልጣን ለጉቦና ለአድሎ በር ይከፍታል። መንግስት የውጭ ምንዛሬን ለመቆጠብና ስርዓት ለማስያዝ የሄደበት ርቀት የሚደነቅ ቢሆንም የሰነድ ወደ ተግባር ሲገባ ብዙዎችን ሊያስለቅስ፣ ጥቂት ባለሀብት ወኪሎችን ደግሞ ሊያከብር ይችላል። ኢትዮጵያውያን በውጭ ሀገር ሕክምና ፍለጋ ሄደው ስለሚገጥማቸው የማጭበርበር ድርጊት የሚወጡ ዘገባዎች በአብዛኛው የሚያጠነጥኑት በሕክምና ደላሎችና በህገወጥ የሰው ዝውውር ላይ ነው። በተለይም በህንድ፣ ታይላንድና አንዳንድ የአረብ ሀገራት ለሕክምና የሚሄዱ ዜጎች ሰለባ ይሆናሉ። ብዙ ኢትዮጵያውያን በሀገር ውስጥ ባሉ የሕክምና አስፈጻሚ ነን በሚሉ ግለሰቦች አማካኝነት ይታለላሉ።
ደላሎቹ በውጭ ሀገር ካሉ ሆስፒታሎች ጋር በሚያደርጉት የተደበቀ ስምምነት ታካሚው ከሚከፍለው ክፍያ እስከ 30% የሚሆነውን ኮሚሽን ይቀበላሉ። ይህም ታካሚው ካለው የሕክምና ፍላጎት ይልቅ ለደላላው በሚመቸው ሆስፒታል እንዲታከም በማድረግ ለከፍተኛ ወጪና ለተሳሳተ ሕክምና ይዳርጋቸዋል። የአካል ክፍሎች ሽያጭና ዝውውር በጣም አስከፊው የማጭበርበር አይነት ሲሆን በተለይም በድንበር አካባቢና በህገወጥ መንገድ ወደ ውጭ ሀገር በሚወጡ ዜጎች ላይ ይፈጸማል። ለተሻለ ሕክምና ወይም ለስራ በሚል ሰበብ ዜጎችን በማታለል የኩላሊትና ሌሎች የሰውነት ክፍሎቻቸውን በግዳጅ ወይም በማታለል የሚወስዱባቸው አጋጣሚዎች በተለያዩ የሰብአዊ መብት ተሟጋቾች ድርጅቶች ሪፖርት ተደርጓል። ለተሻለ ሕክምና ወይም ለስራ በሚል ሰበብ ዜጎችን በማታለል የኩላሊትና ሌሎች የሰውነት ክፍሎቻቸውን በግዳጅ ወይም በማታለል የሚወስዱባቸው አጋጣሚዎች በተለያዩ የሰብአዊ መብት ተሟጋች ድርጅቶች ሪፖርት ተደርጓል። አንዳንድ ታካሚዎች ኢንተርኔት ላይ በሚያዩት ማስታወቂያ ተስፋ አድርገው ይሄዳሉ። ሆኖም እዚያ ሲደርሱ የተባለው ሆስፒታል ጥራት የሌለው ወይም ደግሞ በሽተኛውን መዳን አይችልም እያሉ ለረጅም ጊዜ በማቆየት ገንዘብ የሚበዘብዙ ሆነው ይገኛሉ። የታካሚ ቤተሰቦች አስክሬን ለማስመጣት እንኳን እስከ $20,000 እንዲከፍሉ የሚጠየቁባቸው አጋጣሚዎች አሉ። የኢትዮጵያ ጤና ሚኒስቴር በተደጋጋሚ እንደገለጸው ዜጎች ወደ ውጪ ለሕክምና ከመሄዳቸው በፊት በጤና ሚኒስቴር እውቅና ካለው ተቋም ጋር ብቻ መገናኘት እንዳለባቸው ያሳስባል። በተለይም በህገወጥ ደላሎች አማካኝነት የሚደረጉ ጉዞዎች ለከፍተኛ ኢኮኖሚና የጤና ቀውስ እየዳረጉ መሆኑን ይገልጻል። አዲሱ መመሪያ የተለያዩ አሰራሮችን ስርዓት ለማስያዝ ቢሞክርም የድሃውን እንባ ግን ያበሰ አይመስልም። እናንተስ ምን ትላላችሁ? የ500,000 ብር መስፈርት ተገቢ ነው? ወኪሎች የጤና ባለሙያ መሆንን አለባቸው የሚለውንስ ትደግፋላችሁ? በኮሜንት መስጫው ላይ ተወያዩበት። ይህ መረጃ ለብዙዎች ህይወት ወሳኝ ስለሆነ ሼር ማድረጋችሁን አትርሱ። በሚቀጥለው ጥልቅ ትንተና እስክንገናኝ ጤና ይስጥልኝ።